الحمد لله وحده والصلاة والسلام على من لا نبي بعده أما بعد أصل الثلاثة كفر زد إلى درسنا أخذ يلال ياز على هذا بزلي ياز 10 سنين 10 عمت قوي مالتنا ملكتنيو بمدينة مالتنا وبعدها كذبها لا توفي موتو مالتنا ملكتنيو ك10 عمت بوهلا بمدينة 10 عمت قوي بوهلا موتو مالتنا صلوات الله وسلامه عليه الله صلاة الناس سلام بساتشو لا يهوننا ودينه ديناتشو باكن قري هونه ማለት ነው ሳቸው ሞቱ ዲኑ ቀረ وهذا ይሄ ዲኑሁ ይሄ ዲናቸው لا خير የሚባል የለም إلا دل الأمة ኡማውን ወደዛ ኸይር ነገር ያመላከቱ ቢሆን እንጂ ولا شر የሚባልም የለም إلا حذرها منه ከዛ ሸር ነገር ያስጠነቀቁ ቢሆኑ እንጂ ሲሞቱ ዝም ብለው አልሞቱም ማለት ነው። والخير الذي يا خير ነው ደለ ያመላከተ የሆነው عليه በሱ ላይ التوحيد ተውሂድ ነው ደግሞ ሲያመላክቱ የነበረው ሲለፉለትና ሲደግሙለት የነበረው ተውሂድ ነው በዋናነት ማነው وجمع ما يحبه አጠቃላይ የሚወደው الله የሚወደው ወይርጣሁ የሚፈልገው የሚወደው وشر الذي يا شر دغمو حذر منه كسو يستنككو شر الشرك شرك ነው وجمع አጠቃላይ ما يكرهه የሚጠላው الله የሚጠላው ወይአባሁ የማይቀበለው ማለት ነው ሽርክ ነው አላህ ሸር ከሁሉም ሸር በላጭ የሆነው ሸር ምንድነው ሽርክ ነው አላህ አይወደውም አይቀበለውም بعثه الله الله ላካቸው መልእክተኛውን إلى الناس ወደ ሰዎች ካፈተን አጠቃላይ ወደ ሰው ልጆች ላካቸው ማለት ነው وافترض الله الله ግዴታ አደረገ طاعته መታዘዝ መልእክተኛውን ግዴታ አደረገ على جميع الثقلين በሁለት ከባባድ ፍጡራኖች ላይ ማለት ነው الجن والإنس በጅንና በሰው ልጆች ላይ ሲልካቸው ማለት ነው መታዘዙ እሳቸውን ግድ ነው ማለት ነው ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው የአላህ ሱብሓነሁ ወተዓላ ንግግር ነው ቁል ብለህ በላቸው ያ አዩሃ الناس እናንተ ሰዎች ሆይ ብለህ በላቸው ኢኒ እኔኮ ረሱሉላሂ የአላህ መልእክተኛ ነኝ ኢለይኩም ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ ጀሚዓን ወደ እናንተ አጠቃላይ የተላኩ የአላህ መልእክተኛ ነኝ ብለህ በላቸው ወአከመለ الله به በሱም አሟላ አላህ ዲንን በሳቸው አሟላ ማለት ነው ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው አላህ ሱብሓነሁ ወተዓላ ንግግር ነው አልየውመ ዛሬ አክመልቱ ሞላሁኝ አለ ለኩም ለእናንተ ዲነኩም ዲናችሁም ሞላሁላችሁ ወአትመምቱ አሟላሁኝ አለይኩም በእናንተ ላይ ኒዕመቲ ጸጋዬን በእናንተ ላይ አሟላሁኝ ወረዲቱ ወደድኩኝ ለኩም ለእናንተ አልኢስላመ ኢስላምን ወደድኩኝ ለእናንተ ዲነን ከዲን በኩል ኢስላምን ለእናንተ ወደድኩላችሁ ወደሊሉ ማስረጃው አላ መውቲሂ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላም ለመሞታቸው ማስረጃው ቀውሉሁ ንግግሩ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው ኢነከ አንተ መይቱን ትሞታለህ ወኢነሁም እነሱም መይቱነ ይሞታሉ ثم ከዛም ኢነኩም እናንተ የውመል ቂያመቲ የቂያም ቀን የመጨረሻው ቀን እንደ ረቢኩም ጌታችሁ ዘንድ ተኽተሲሙን ለፍርድ ተቀርባላችሁ ወናቱ ሰዎች ኢዛ ማቱ በሞቱ ጊዜ ይብዓቱን ይቀሰቀሳሉ ሞተው አይቀሩም ማለት ነው ወደሊሉ ማስረጃው ቀውሉሁ ንግግሩ ተዓላ ከፍ ያለው የአላህ ሱብሓነሁ ወተዓላ ንግግር ነው ሚንሃ ከሷ ኸለቅናኩም ፈጠርናችሁ ከመሬት ማለት ነው ወፊሃ በሷም ውስጥ ኑዒዱኩም እንመልሳችኋለን ስትቀበሩ ማለት ነው ወሚንሃ ከሷም ኑኽሪጁኩም እናዋጣችኋለን ማለት እንደገና ማለት ነው ታረተን ኡኽራ በድጋሚ እናዋጣችኋለን ወቀውሉሁ ንግግሩ ተዓላ የአላህ ሱብሓነሁ ወተዓላ ከፍ ያለው የአላህ ሱብሓነሁ ወተዓላ ንግግር ወላሁ አላህ አንበተኩም አበቀላችሁ ሚነል አርዲ ከመሬት ነባተን ማብቀልን አበቀላችሁ ثم ከዛም ዩዒዱኩም ይመልሳችኋል ፊሃ
በዛች ውስጥ ማለት ነው። ወዩኽሪጁኩም ያወጣችኋል፣ እኽራጀን ማውጣትን ያወጣችኋል። ወባዕደል ባዕሲ ከመቀስቀስ በኋላ ሙሓሰቡነ ትታሰባላችሁ፣ ወመጅዝዩነ ይመነዳሉ፣ ቢአዕማሊሂም በስራቸው ይመነዳሉ ማለት ነው። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው አላህ ሱብሓነሁ ወተዓላ ነው። ወሊላሂ ለአላህ ነው፣ ማፊ ሰማዋቲ በሰማይና በሰማዮች ያለው ለአላህ ነው። ወማ ፊል አርዲ በሰማይና በመሬት ያለው ለአላህ ነው። ሊየጅዚየ አለዚነ እነኛን ሊመነዳ አሳኡ ያበላሹ የሆኑትን ቢማ አሚሉ ባበላሹት። ወየጅዚየ አለዚነ እነኛን ደግሞ ሊመነዳ ነው አሕሰኑ ያሳመሩትን ቢልሑስና በመልካም ያሳመሩትን በመልካም ሊመነዳቸው ነው። ወመን ከዘበ ይህ አስተባበለ ቢልባዕቲ በሙቶ በመነሳት ያስተባበለ ከፈረ ካዴ። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው የአላሁ ስብሓነ ወተዓላ ንግግር ነው። ዘዐመ መጎተ አሰበ አለዚነ ከፈሩ እነዛ የካዱ የሆኑ መጎቱ ገመቱ ማለት ነው። አይ አለን ዩብዐሱ የማይቀሰቀሱ የሚመስላቸው መሰላቸው ገመቱ እንደዛ ማለት ነው። ቁል ብለህ በላቸው በላ ወረቢ እንዴታ በጌታዬ ይሁንብኝ ለቱብዐሱነ ትቀሰቀሳላችሁ የማይቀር ነገር ነው። ሱመ ለቱነበኡነ ከዛም ትነገራላችሁ ቢማ አሚልቱም በሰራችሁ ስራ ማለት ነው። ወዛሊከ ይህም ማድረግ ዐለላሂ በአላህ ላይ የሲሩን ገርና ቀላል ነው። ፈአርሰለላሁ አላህ ላከ ጀሚዐ ሩሱሊ ሁሉንም መልእክተኞች ሙበሽሪነ የሚያበስሩ ሆነው ወሙንዚሪነ የሚያስጠነቅቁ ሆኖ አድርጎ ላካቸው አላህ ሱብሓነሁ ወተዓላ። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃ አላህ ሱብሓነሁ ወተዓላ ንግግር ነው። ረሱለን መልእክተኞችን ሩሱለን መልእክተኞችን ሙበሽሪነ የሚያበስሩ በመልካም የሚያበስሩ እና ወሙንዚሪነ ከመጥፎ የሚያስጠነቅቁ አድርጎ ነው የላካቸው። ሊአላ የኩነ እንዳይሆን ሊናሲ ለሰዎች ዐለላሂ በአላህ ላይ ሁጀቱን ሁጃ እንዳይኖር ማለት በመልካም እንትን ይላሉ ይነገራቸዋል፣ ከመጥፎ ይስጠነቀቃሉ። ስለዚህ ሰዎች ማስረጃ አይኖራቸውም ማለት ነው። መልእክተኛ ተልኮላቸዋል በመልካም የሚያበስርና ከመጥፎ የሚያስጠነቅቅ ሰዎች ምክንያት አይኖራቸውም ማለት ነው። ከመልእክተኞች በኋላ ባዕድ ረሱሊ ከረሱሎች በኋላ መልእክተኞች ከተላኩና በመልካም ካበሰሩ ከመጥፎ ካስጠነቀቁ በኋላ ሰዎች ማስረጃ አይኖራቸውም ማለት ነው። ወካነ አላሁ አላህ ነው ዐዚዘን ሀያልና ሐኪመን ጥበበኛ ነው። አወሉሁም የመጀመሪያቸው ከረሱሎች ማለት ነው ኑህ ነው አለይሂ ሰላም የአላህ ሰላም በሳቸው ላይ ይሁንና አላህ ያላህ ሰላምና በቃው በሳቸው ላይ ይሁንና ማለት ነው። ከመጥፎ ነገር ጠበቃቸው። ወአኸሩሁም መጨረሻቸው ሙሐመድን ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ናቸው የመጨረሻ ማለት ነው። ወደሊሉ ዐላ አነ አወለሁም የመጀመሪያቸው እንደሆኑ ማስረጃው ኑሁን ዐለይሂ ሰላቱ ወሰላም ኑህ ዐለይሂ ሰላም የመጀመሪያ ረሱል እንደሆኑ ማስረጃው ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ኢና እኛ አውሐይና ላክን ማለት ነው። ወህይ ወደሱ ኢለይከ ወደ መልእክተኛው ማለት ነው ወደ ነቢዩ ዐለይሂ ሰላቱ ወሰላም ኢና አውሐይና ኢለይከ ወደ አንተ ወህይ አወረድንልህ ከማ አውሐይና ልክ እንዳወረድ ነው ማለት ነው። ኢላ ኑሂን ወደ ኑህ ወህይ እንደ ወረድ ነው ሁሉ ወደ አንተም ወህይ አውርደናል። ወነብይነ ከዛም በኋላ ሚን ባዕድህ ከኑህ በኋላም ብዙ ነብያቶች ወህይ ወርዶላቸዋል። ሚን ባዕድህ ከኑህ በኋላ ማለት ነው ነብያቶች። ስለዚህ የመጀመሪያው ኑህ ዐለይሂ ሰላም ናቸው ማለት ነው በረሱልነት ደረጃ። ወነብይነ ከዛም በኋላ ማለት ነው ሚን ባዕድህ ከኑህ በኋላ ብዙ መልእክተኞች መጥተዋል ማለት ነው። ወኩሉ ኡመቲን እያንዳንዱ ኡማ በዐሰ አላሁ ኢለይሃ ወደ እሷ መልእክተኛን ልኳል። ረሱለን መልእክተኛን ልኳል። ሚን ኑሂን ከኑህ ኢላ ሙሐመድን
እስከ ሙሐመድ አለይሂ ሰላም ድረስ ያእሙሩሁም የሚያዟቸው ሆነው ቢዒባደቲላሂ አላህን በማምለክ ወህደሁ ብቸኛ አድርገው እንዲያመልኩ ከኑህ ጀምረው እስከ ሙሐመድ መልእክተኞች አላህ በብቸኝነት እንዲመለክ አስተላልፈዋል ማለት ነው። ትእዛዛቸውን ኃላፊነታቸውን ተወጥተዋል። ወይንሃሁም የሚከለክሏቸው ሆነው ማለት ነው አኒ ዒባደቲ አጣጉት ጣዖቶችን ካላህ ውጭ የሚመለኩ ነገራቶችን በሙሉ እንዳይመለኩ ሲከለክሏቸው ነበር ማለት ነው። ሁሉም መልእክተኞች ይሄ ነበረ ማለት ነው ጥሪያቸው፣ አላህ በብቸኝነት እንዲመለክና ከሱ ውጭ ያለ በሙሉ እንዳይመለክ ይከለክሉ ነበር ማለት ነው። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው የአላህ ሱብሓነሁ ወተዓላ ንግግር ነው። ለቀድ በዐስና በእርግጥም ላክን ፊ ኩሊ ኡመቲን እያንዳንዱ ኡማ ህዝብ ላይ ረሱለን መልእክተኛ ላክን አን ዕቡዱላህ አላህን ተገዙ ይላሉ ማለት ነው። ወጅተኒቡ ጣዖተ አላህን በብቸኝነት አምልኩ ጣዖታትንም ራቁ ሲሉ የሚያዙ በዚህ መልእክተኞች ተልኳል ማለት ነው በሁሉም ኡማ ላይ። ወፍተረደ አላሁ አላህ ግድ ያደረገ አላ ጀሚዕ ዒባዲ በሁሉም ባሪያዎች ላይ አልኩፍረ መካድ ቢጣዖቲ በጣዖት መካድ ከአላህ ውጭ የሚመለክ ነገር በሙሉ መካድ ማለት ነው። ወልኢማነ ቢላሂ ከዛም በአላህ ማመን በጣዖት መካድና በአላህ ማመን ይሄን ግድ ያድርጓል አላህ ሱብሓነሁ ወተዓላ። ቃለ ኢብኑል ቀይም ብለዋል ረሂመሁላህ አላህ ይዘንለትና አጣዖቱ ጣዖታቶች ማተጃወዘ ያለፈ ነው ቢሂ በሱ አልዓብዱ አንድ ባሪያ ያለፈ ነው ማለት ጣዖት የሚባለው ሐደሁ ድንበሩን ሚን ማዕቡድን ከሚመለክ ሊሆን ይችላል፣ አው መትቡዕን ከሚከተሉት ሊሆን ይችላል፣ አው ሙጥዕን ከሚታዘዙትም ሊሆን ይችላል። በዚህ ድንበሩን የተላለፈ ጣዖት ይባላል ማለት ነው። ወጠዋቂቱ ጣዖቶች ከሲሩነ ብዙ ናቸው። ወርኡሱሁም የበላያቸው ኸምሰቱን አምስት ናቸው፣ ዋና ዋናዎቹ ማለት ነው። ኢብሊስ ለዓነሁ ላሁ የመጀመሪያው ኢብሊስ ነው፣ አላህ ከራህመቱ ያባረረው የሆነው ማለት ነው። ሁለተኛው መን ዑቢደ ወሁወ ራዲን ሲመለክ የሚወድ የሆነ ሁለተኛው ጣዖት ነው። ሲያመልኩት ሲሰግዱለት ዝም የሚል የማይናገር በል ይወዳል እንደውም ማለት ነው። ይህም ጣዖት ነው፣ ሁለተኛው ጣዖት። ሶስተኛው ደግሞ ወመን ደዓ ሲጣራ አናሰ ሰዎችን ኢላ ዒባደቲ ነፍሲሂ ወደ ራሱ እንዲያመልኩት እሱ እንዲከቡት ነው የሚጣራው ማለት ነው። እሱ እንዲመለክ ወደ ራሱ ወደ ስሜቱ ወደ ፍላጎቱ ነው የሚጣራው ማለት ነው። አራተኛው ደግሞ መን ኢደዓ ይመጉታ ሸይአን የሆነ ነገር ሚን ዒልሚል ገይቢ ከዒልመል ገይብ ከሩቅ ሚስጥር የሚመጉት የሆነው ይሄም ጣዖት ነው፣ አራተኛው ጣዖት። ወመን ሐከመ አምስተኛው ደግሞ ሲፈርድ በገይሪ ማ አንዘለላሁ አላህ ባዋረደው ውጭ ይፈርዳል ማለት ነው፣ ፍርድ ሲሰጥ። እነኚህ ዋና ዋና አምስት ጣዖቶች ናቸው። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው የአላህ ሱብሓነሁ ወተዓላ ንግግር ነው። ላ ኢክራሃ ፊዲን በዲን መገደድ የለም። ቀድ ተበየነ በእርግጥም ተብራርቷል፣ ሩሽዱ ቅንነቱ ሚነል ገይ ከጠማማው ቅንነቱ ፍንትው ተብሎ ተደርጎ ተብራርቷል። ፈመን የክፉር የሚክድ ቢጣዖቲ በጣዖቶች ካላህ ውጭ በሚመለኩ የሚክድ ወዩእሚን ቢላሂ በአላህ የሚያመን ፈቀድ ስተምሰከ በእርግጥም ጨብጧል ይዟል፣ ቢልዑርወቲል ውስቃ ጠንካራ የሆነችን ገመድ ጨብጧል። ላ እንፊሳመ ለሃ መበጠሻ የሌላትን ገመድ ጨብጧል። ወላሁ ሰሚዑን አላህ ሰሚ ነው፣ ዓሊሙን አዋቂ ነው፣ ሰሚና አዋቂ ነው። ወሀዛ ሁወ ይሄ ነው እሱ ማዕና ላኢላሃ ኢለላህ የላኢላሃ ኢለላህ ማዕና ይሄ ነው። ወፊል ሐዲሲ በሐዲስ ረእሱል አምሪ የነገሮች ራስ አልኢስላሚ እስላም ነው። ወዐሙዱሁ
ምሰሶው ደግሞ አሶላቱ ሶላት ነው። ወዝሮቱ ሰናሚሂ ሻኛው ደግሞ አልጅሃዱ ጅሃድ ነው። ፊ ሰቢልላሂ በአላህ መንገድ ላይ መዋጋት። ወላሁ አዕለም አላህ አዋቂ ነው። ወሰለላሁ ዐላ ሙሐመድን ወአሊሂ ወሰህቢሂ ወሰለም።